ሰላም እንዴት ነሽ አባቴ? ፒስ ነው። ተናነኝ አምሮባል በጣም የጀግና ልብስ ነው አይደለም? ይሁን አዎ፣ የጀግናዎቹ ልብስ። እንኳን አደረሰን። እንኳን አብሮ አደረሰን። እንዴት ነበር በዓል? ያው ያሁዴ በሀዲያ ተወላጆች ዘንድ በጣም የሚጠበቅ በጣም የሚከበር በዓል ነውና የሀዲያ ዘመን መለወጫ በዓልም ስለሆነ እንዴት ነበር በዓል? ድባቡ እንዴት ነበር? በዓሉ አሪፍ ነበረ፣ ደስ የሚል ቀንም ነበረ። ያው እኔ በነገራችን ላይ ሀዲያ ስለሆንኩ ብቻ ነው ደስ እያልኩ አለው እና ቀጣይም ደግሞ በዚህ ሁኔታ እንወጣለን እናከብራለን እያልኩኝ ነው የሚያስበው። ቀጣይ ዓመት ደግሞ ከዘንድሮ በተሻለ በደማቅ ሁኔታ ይከበራል ተብሎ ይጠበቃል። ያው በሀዲያ ተወላጆች ዘንድ በጣም ተናፋቂው ተወዳጁ በዓል ነውና እንግዲህ በዚሁ አጋጣሚ ማስተላለፍ የምትፈልገው መልእክት ካለ የእንኳን አደረሳችሁ መልእክት። ሀባይ አፊሱኮ ዮም ሁንደም ያው ሀዲይ ወጣተሚ ሀዲይ አኖሚ ሀዲይ አሞሚ ሀዲይ አዩወሚ ሁንደም ካባለን ሁንደም ሀባይ አፊሱኮ ዮም ማለት እንግዲህ እንደተመለከታችሁት እሱም እንዳልቻችሁ በሀዲያ ዘንድ በጣም በወጣቱም በልጆችም በተላልቅ በሽማግሌዎችም በጣም የሚጠበቅ በጣም የሚከበር በዓል ነውና እኔም አጋጣሚ የበዓሉ ፕሮግራም ላይ ነበርኩኝ። በብዙ ተጠብቆ በጣም በደማቅ ሁኔታ ተከብሮ ውሏል። እንግዲህ ቀጣይ ዓመት ደግሞ ከዚህ በተሻለ መልኩ በደማቅ ሁኔታ ይከበራል ተብሎ ይጠበቃል። በዩኔስኮ ለማስመዝገብ እንግዲህ በሁሉም ዘርፍ ርብርብ እየተደረገ ነው። ቀጣይ ዓመት ደግሞ በተሻለ መልኩ እንደዚህ አይነት ወጣቶችንም ይዘን እንመጣለን ብለን እናስባለን። በያላችሁበት በድጋሚ መልካም በዓል መልካም ቆይታ ይኖላችሁ። እንወዳችኋለን።